ላስረዳሽ ፍቀጂልኝ። ከመንገዴ ዞር በል። ቢያንስ አንዴ ስሚኝ። ለአንቺ እውነቱን ለመናገር ነው ህይወቴን አደጋ ላይ ጥዬ የመጣሁት። እሺ ተናገር እስኪ፣ ምንድን ነው የምትናገረው? ይሄን ሁላ ነገር እንዳደርግ አንጎራጓሪውን ሆኜ አንቺን እንድቀርብ ያደረገኝ ሌላ ሰው ሳይሆን ሊስትሮ ልጅ ነው። ጨረስክ? እንደማታምኚኝ ያውቃለሁ፣ ግን እውነታው ይሄ ነው። እሱን ስለምጠላው ብቻ የማይመስል ነገር አታውራ። ስታስቢው እኔ ስለ አንጎራጓሪው ታውቃለሁ። እሱ ይሄን ለማድረግ ምን ምክንያት አለው? እሱና ያዳ የሚባሉ ጓደኛው የሀብታም ልጅ ነች እንዝረፋት አሉኝ። እምቢ ስል እህቴን አግቶ አስፈራሩኝ። የምታወራው ግን ታውቀዋል? አንቺ የምታውቂው ሊስትሮ ልጅ ነው፣ ግን ትክክለኛ ስሙ ምላጭ ነው። ኪም ከተባሉ ጓደኛው ጋር የታወቁ ሌባ ናቸው። የምታወራው ነገር ምንም እየተዋጠልኝ አይደለም። አላመንሽኝ ራሱን ጠይቂው። አንጎራጓሪ ያለመሆኔን ከጅምሩ ያውቃል አያውቅም? ስሙ ምላጭ መሆኑን፣ ሌባ መሆኑን፣ ከጓደኛው ያዳጋ አስሮ እንዳሰቃዩኝ ሁሉንም ጠይቂው። ቆይ ምን እየተካሄደ ነው? እኔ የጀመርኩት በውሸት ቢሆንም ያፈቀድኩሽ እውነት ነው። ከዚህ በላይ አላታላትም፣ እውነቱን እነግራታለሁ ስለው ከጓደኛው ያዳጋ አስሮ በጣም አሰቃዩኝ። አሁንም አምልጬን የመጣሁት። የቀረውን እውነታ ከእህቴ አንደበት ትሰሚያለሽ። እኔ ወደ እነሱ እንደሆንኩ አምኖ እሷን እስኪለቁልኝ ነበር እሷ አሽሽ የነበረው። እሷን ከለቀቁ በኋላ ደግሞ እውነቱን ልነግርሽ ስል በተራ እኔን አግተው ማሰቃየት ጀመሩ። ግን እንደምንም አምልጬ አንቺ ጋር ደረስኩ። ምን ይልሻል እስቲ ውዴ እየታሰበ ያየፈራች ለሰቀቀን ስዳርግኝ ሳልጠረጥር ሳልዘጋጅ